ሻላይቅ በቃ አይጥም ቢሆን አርግዘን እንጠፋለን እንጂ እንዲህ በቀላልማ አንጥፋም። ቲንክ ዞላ እናት ቲንክ ማይ ሜምበር እንኳን ራሱ እኮ አታረጉም እኮ ዋይ ጋይስ። እኔ በጣም ነው ያዘንኩት የእውነት። ሜምበር አርጉ፣ ሜምበር ይጠቅመኝ። ከዛ ላይ ደግሞ ታፕ ኮፒ ሊንክ አርጉልኝ። ዋርኒንግ ሰጥቶኛል። የመጨረሻ ዝም ብሎ ነው ዋርኒንግ የሚሰጥ። በቃ ዝም ዛሬ ጠዋት ቁጭ ብዬ ነው ያከናነበኝ እንደዚህ ቁጭ ብዬ ቲንክ ሶ ማች ብዬ እስቲ ሜምበር ሁኑ። ሌላው ቢቀር ከሞን ሜምበር ሁኑ። ላቪቱ ኩሽ ዳኒ ሁላችሁም በጣም ነው የማመሰግነው። ገላ ነው ሜምበር ሁኑ። እሺ ቲንክ ሶ ማች ሃሽታግ ሜምበር ሁኑ። ጎበዞች ሜምበር ሁኑልኝ። ቢያንስ በቀን በትንሹ 25 ሰው ሜምበር መሆን አለበት ይላል ቲክቶክ ህጉ ማለት ነው። ሜምበር ከሆናችሁ 20 ቲንክ ሶ ማች። እኔ ጋር ግን ትላንትና 158 ሰው ነው። ድሮም 158 ቦኔራ እንዴት ነህ? ጎሽ ሜምበር ሆኑ እስቲ። አንድ 10 ሰው እንኳን ሜምበር 170 ሰው እንኳን ሜምበር ሆናችሁ ልውጣ። ከሞን ጋይስ ሜምበር ሆኑ። ሃሽታግ መጣታለሁ። የዌቲንግ ሰማች ሜምበር ሆኑ። ግማሹ ያረግዛል፣ ግማሹ ላገባ ነው ይለናል። ይሄ ሁላ መንዘባረቅ የጊፍቶች መጥፋት። አይ ጊፍቶች በህይወታችን እኮ ቀልዳችሁ። ለካ የኛ ህይወት ያለው በእናንተ እጅ ነው ማለት ነው። ሰው እኮ የሚሰራውን አሳጣው። በቃ አንደኛው አረገዝኩ ይላል፣ አንደኛው አሜሪካን ሊሄድ ቪዛ ይላል፣ አንደኛው ዱባይ ጥግ ስር ቁጭ ብሎ የሆነ ነገር ይላል። አንደኛው ደግሞ ይነሳና ከመቼው ተረገዘ ከመቼው እንደዚህ አረንጓዴና ብሉ እንደዚህ በማንኪያ ያሳያል። ወይ መናገር ነው ወይ ዝም ማለት ነው። ለራሳቸውም ያልተማመኑበትን ነገር እያወጡ አንደኛው ስለ አንቀጽ 39 ያወራል። አንደኛው ለምንድን ነው ስለ ሴቶች መደፈር የምታወሩት ይለናል። በቃ እኛም አይጥም ቢሆን ይዘን እንመጣለን። አይጥ እንደዚህ ይዘን እንመጣለን። እንግዲህ የኔ እናት እንዴት ነሽ? ቀንድች እንደዚች አይጥ ይዤ እመጣለሁ። ታዲያ ምን እናርግ? መብረቅ ፋሚሊ ምን እናርግ? ምን እናርግ? ይሄው ላይ ጊፍተር መጥፋት ሰውን ለዚ አንደኛው ያለቅሳል፣ አንደኛው ጌታ ኢየሱስ እያለ ጭክ ብሎ ይደንስበታል። እኛ ከምኑም የለንም፣ ከምኑ አብረን ተደበደብን። ለአንዱ የመጣ ኃጢአት ለኃጢአተኛ የመጣ ለጻድቃን ይተርፋል። ለኃጢአተኛ የመጣ ለጻድቃን ይተርፋል። ያ ከምኑም የለም። የሚበሉት እነሱ፣ የምንቀጠቀጠው እኛ። አንቺ ውለጂልን ርስማ ስቅድሳደ እኔ ልጅ ጥሩ ነው፣ ግን በዚህ ሰዓት መሃን እንደመሆን ደስ የሚል ነገር የለም። መሃን የሆናችሁ ሰዎች እግዚአብሔርን አመስግኑ። ይልቁንስ ተገላገላችሁ። ልጄ ተደፈረች፣ ልጄ ተታለለች፣ ልጄ ወጥታ ተበላሸች፣ ልጄ ተደፈረ፣ ልጄ ተታለለ፣ ልጄ ወጥቶ ምን አጋጠመው? እግዚአብሔርን አመስግን። መድኃኒዓለምን አይቆጫችሁ። ቢኖሩ ጥሩ ነው። ኦኬ። እኔ አሁን አንዳንድ ሰው ልጅ የለኝም ብሎ ሲያለቅስ ምን ጥሩ ነገር ምዝሽ ምድር ላይ ኖሮ ነው ልጅ የለኝም ብሎ የሚያለቅሰው ሰው? እንዴት ወደ እኔ አሁን ልጅነት ሆነ እንጂ ይሄ አመለካከቴ አንቺ የምታይ ውጤቱ ነው። ሁሉ ችግራችሁ የእናንተ ችግር እንደሆነ ታውቃላችሁ።
የምታዩት ሰው ለብሶ ሰው የሆነ ነገር አድርጎ ምናምን፣ ግን ያ ሰው የሚያልፈው መከራና ስቃይ ግን አታውቁትም። በጣም ወቅቱ እንኳን ልጅ አይደለም እኛ ራሳችን ተመልሰን ወደ እናታችን ሆድ ገብተን ወደ ሌላ ቦታ ብንሄድ የተሻለ ነው። የእውነት በጣም ነው የሚያሳዝን ያለንበት ጊዜ እና ምንም እንትን አይበላችሁ፣ አይቆጫችሁ። ኦኬ እንዳይቆጫችሁ እንደዚህ አይነት ነገር። እንዲያውም ቴንኪዩ በሉ በቃ ሳይ ምናምን በሉ። ኦኬ ጋይስ በላቸው። እኔ ሳምሪ ናት ልጆቹ እያየሽ እኮ ደስተኛ ነሽ። ስለዛ አይደለም ይልሽ ከአንድ ደስታ በስተጀርባ ብዙ ስቃዮች አሉ። ከስቃይ ነው ደስታ የሚመጣው። በነገራችን ላይ የደስታ ተቃራኒ ስቃይ ነው፣ የስቃይ ተቃራኒ ደስታ ነው። የሆነ ነገር ስታልፊ እና ያ ነገር ጥሩ ሲሆን ነው ደስታ የምትይው። ገባሽ? ያ ነው እናንተ ያልተገነዘባችሁት። እኔ አሁን ልጅ ስላለኝ ስለሌለኝ ምናምን አይደለም። ወቅቱ እንደዚህ ወቅቱ የሚያስደስት አይደለም። ብር ሊኖርሽ ይችላል፣ እውቀት ሊኖርሽ ይችላል። የምትፈልግም ለብቻሽ ስትራግል አድርገሽ ሲልሽን ግብሽን ልትመጪ ትችያለሽ። ግን በምን መልኩ እዚህ ጋር ቤትሽ ውስጥ በልጆችሽ እንደምታለቅሽ አታውቂም። ገብቶሻል? ተግባባን? በምን እንደምታለቅሽ አታውቂም። በምን እረፍት እንደምታገኝ አታውቂም። መቼ እፎይ እንደምታይ አታውቂም። እና እንድልሽ የምፈልገው ምንድን ነው? ግልጽነትሽ ይደንቃል። ለምን ይዋሻል? ለምን ይዋሻል? እያየን በገሃድ ልጆች የሚደፈሩበት፣ ልጆች ወጥተው የማይገቡበት፣ ነፃነት ባለበት ሀገር በሚሊዮን የሚቆጠሩ ህፃናቶች ተደፍረው በአንድ ኢንዝል ውስጥ ተቀምጠው ትላልቅ የሀገር መሪዎች፣ ትላልቅ ሰዎች ህፃናትን ሲደፍሩ የነበሩበት ጊዜ ላይ ደርሰናል። እና ያ እነዛ እኔ አሁን እግዚአብሔር ይቅር ይበለኝ እንጂ እነዚህ ሰዎች ላይ የደረሰው ነገር እኔ ላይ ቢደርስ ኖሮ እቋቋመው ነበር ወይ? ከእግዚአብሔር ውጭ የሚመጡ ቅጣቶችን እቋቋማቸዋለሁ ብዬ ሳስባቸው አይዶን ነው አላውቅም። እና ይሄ ደግሞ በጣም እየበዛ የመጣ ነገር ስለሆነ በጣም እንትን ስላለው እኛ እግዚአብሔር ሰጥቶናል፣ ወልደናል። ኦኬ ፈልገንም ወይ በስጦታ መልኩ ወልደናል። ግን ያልወለዳችሁ ሰዎች እንዳትቆጩ፣ እግዚአብሔር ለምን አልሰጠኝም ልጅ እንዳትሉ። እውነቴን ነው የምላችሁ። በቃ እግዚአብሔር ምክንያት አለው ያልሰጣችሁ ምክንያት፣ እና እንዳትቆጩ ነው በአጠቃላይ። ምክንያቱም ስቃይ ነው። በቃ ከደስታ ይልቅ ስቃዩ፣ እንቅልፍ ተኝቶ አለማደሩ። እኔ ዛሬ ከልጆቼ የበለጠ ከራሴ ልጆቼ የበለጠ የሌላ ህፃናቶችን ሳይ ማለት ነው አስባለሁ። መንገድ ላይ ኃላፊነት በሙሉ በቃ የሆነ ህፃን ልጅ ካየው ወይ ከፍቶት ካየው፣ አሁን ቅድም ልጆቼን ይዤ ወጥቼ ምሳ ስበላ ማለት ነው 2 ልጆች እኛ እንደዚህ ጠረጴዛ ላይ ውጭ ላይ ቁጭ ብለናል። ምሳ በላና አይስ እየበላን ነው፣ አይስክሬም እየበላን ማለት ነው። ከዛ 2 ትናንሽ ልጆች አጠገቤ መጥተው ቁጭ ብለዋል። ወንበር አለ እንደዚህ የአይስ ካፍቴሪያው ሳይሆን የፀሐይ የሚሞቅበት ወንበር፣ እዛ ጋር ቁጭ ብለው እና አንዷ ልጅ እንዲህ ብላ የነፊሉን አይስ ታየዋለች። ስታዩት አይኗን አላነሳችም፣ እንዲህ ታያለች። አጠገባቸው ትልቅ ሰው የለም፣ 2 ልጆች ናቸው። ከዛ በቃ ጠርቼ አይስ ልጋብዛቸውን ፈለግኩኝ፣ ተጠራጠርኩ። ከዛ ልጆቼን ማብላት ትቼ እነሱ ልጆች ላይ ነው እንትን ያሉት። ምንድን ነው ያሰብኩት? ህፃናቶች ናቸው፣ 2 ልጆች ናቸው፣ እንዲህ ትንሽ እንትን ያሉ ናቸው። በቃ ይሆናል ትንሽ የሆነ እንትን የለም የሆነ ስትረስ ላይ ያሉ ልጆችን ይመስላሉ። ከዛ ያቸውን አይነሱም፣
አይናቸው ግን እግዚአብሔር ምስክሬ ነው አይሱ ላይ ነው ያለው። አይሱ ላይ እና ፊሎ ላይ፣ አይሱ ላይ እና ፊሎ ላይ። ከዛ ሳይ ትንሽ ቆይቶ ልገዛላቸውን ፈለግኩኝ። ቆይ ልጠብቃቸው አልኩኝ። ከዛ ትንሽ ቆየና አባታቸው መጣ። የሆነ ወንድ መጣ ረጅም፣ ሌላ 3 ልጅ ይዘው ሁለቱ አሉ፣ ሌላ 3 ሴት ደግሞ 5ቱም ሴቶች ናቸው። ከዛ በቴሌፎን ይጨቃጨቃል። ከማን ጋር እንደሆነ አላውቅም። የሚያወራው አረብኛ ነው። አሁን ምንድን የተረዳሁት ከፊት ለፊታችን የፋሚሊ እንደ ሚግሬሽን ነገር አለ። ይህ ሰዎች ቪዛቸው የሚረዝምበት፣ ዲፖርት የሚደረጉበት፣ አሳይለም የሚጠይቅበት ሚግሬሽን ካጠገባችን አለ እና ይመስለኛል ከዛ ነው የወጣው ልጁ ማለት ነው። ሰውየው ከዛ ነው የወጣውና ግን ሲያሳዝን በቃ እና ይመስለኛል የሆነ የመለያየት ነገር ላይ ያሉ ናቸው። ጀርመንኛም አይደለም የሚያወራው እና የለመነ ነገር ነው እሱ ራሱ በቃ የሆነ ቦታ ደውሎ እየለመነ ነው እና የሆነ ብቻ ቡስቁልቁል ብሏል ቤተሰቡ። የተጎዳ ቤተሰብ ነው ይመስላችሁና ከዛ ልጠይቀው አልኩኝና ፈራሁት። አንዳንዴ ምን ታደርጋላችሁ? ምናልባት አይሱን ልትገዙላችሁ ትችላላችሁ፣ ግን ለጊዜው ለእንትናቸውን ህፃናቶች ስለሆኑ ደግሞ በጣም ትናንሽ ልጆች አይደሉም፣ ትንሽ ተለቅ ያሉ ከነፊሉም ከምንም ደግሞ በቁመትም በምንም ተለቅ ያሉ ናቸው። ግን ውስጣቸው ያለው የተወሳሰበ ነገር አለ። ከዛ ላይ እነሱ ጋር መቀመጥ አለብኝ ምናምን። ይህንን በሙሉ ፕሮሰስ አስበው በቃ ነው አልኩኝ። እግዚአብሔር ይስጠው። ትንሽ ቆየ። ከዛ በራሱ ቋንቋ ምን ነገር አላቸው መሰለኝ ልጆቹ ፊታቸውን አዞሩ። ግን ውስጤ ቁጭ ብዬ በቃ እንዲህ ፍንትር ብሎ ከራሱ ከቤተሰቡ አልፎ ሌላውን የሚረብሽ ገባችሁ? አሁን ለእኔ ይረብሸኛል እንደዚህ አይነት ነገር። ሌላውን የሚረብሽ ችግር ነው ያየሁት። በምንም ብቻ ልጆቹ ደስተኞች አይደሉም። አባትን ዘሴም ማለት ነው እና ያሳዝናል። አባትየው ራሱ እንትኑ ግን በቃ አካባቢን ይረብሻል። ተረባብሸናል ብቻ በጠቃላይ ጤነኛ ነገር የለም። ጤነኛ 5 ሴት እና ወረቀት ይዟል። በጣም ሰውዬ እንደተጎሳቆለ ራሱ የምታዩት ሸሚዝ በዚህ በኩል ሸሚዙ ወጥቷል፣ በዚህ በኩል ገብቷል፣ በዚህ በኩል ወጥቷል። እና ፕሮቶኮሉን ራሱ መጠበቅ አቅቶታል። እና ታዲያ እንደዚህ አይነት ነገር እያያችሁ በወለድኩ የምትሉ ሰዎች ካላችሁ እግዚአብሔር ምክንያት አለው። እኔ ደስ ይለኛል ባናግረው እንትን ብል፣ ግን ችግሩን አልፈታለትም። ከወሬ ያለፈ ነገር የለም። ምናልባት እዛ ጋር 10 ብር አይስ ልገዛላቸው እችላለሁ ለ5ቱም፣ ግን ያ ችግርን ዲቴል የሚፈታ አይደለም። እኔ ደግሞ እንደዚህ እንትን ነገር አልወድም። ይሄ ማሽቃበጥ ምናምን ነገር እኔ አይመቸኝም። ምንም እንትን አይለኝም እና በእንደዚህ አይነት ስትረስ ላይ ያሉ ሰዎች በምግብ አይደለም ችግራቸው የሚፈታው፣ ትክክለኛው የሚያሳርፋቸው ነገር ነው የሚያስፈልጋቸው። እና እኔ ያላምንበትም እንደዚህ አይነት ነገር እና ያሳዝናል የምታዩት ነገር በሙሉ። ጁቲ ምን ነው ጠፋሽ? አይ ትንሽ ሁላችንም የራሳችን ጉድ ነው መሻት ጌትስ ዴር ያ እኔም ከራሴ ችግር አለብኝ፣ ግን ለነገሩ ያነሳሁላችሁ በምን ምክንያት ነው? ምስጌት
ለፊሎ ምን ትመኝላታለሽ? ምን እመኝላታለሁ? ህይወትን እንደመጣው ብትቀበለው ነው መመኝላት። ይሄ ነው ብዬ አልመኝላት ነው። ህይወት እንዳመጣጡ ትቀበለው። እንዲህ ብሎ እንደዚህ አይነት ነገር አይሰራም። ግዛላቸው ብለሽ ብር መስጠት ነው። ይሄ ነገሮችን የማትፈችው ነገር እንካ ግዛላቸው። ሰውየው ብር ሊኖረው እኮ ይችላል። ደግሞ እዚህ ጋር ደግሞ ሰውየው ብር ሊኖረው ይችላል። ገብቶሻል? ብር አይደለም ችግሩ። ምኑንም በማታውቂው በእኔ አስተሳሰብ ወይንም ደግሞ ከላይ ያለውን ነገር አይቼ ወይንም ደግሞ በብሳኩላቸው አይስ ነው። ሰውዬው ሌላ ችግር ሊኖርበት ይችላል። ብር ኖሮት ምናልባት ፍቺ ሊኖር ይችላል። ብር ኖሮት ምናልባት ከሚስቱ ጋር እና እንደዚህ አይነት ነገር ውስጥ ዘለሽ መግባት በጣም ከባድ ነው። እንደዚህ ነገር ደግሞ እኛ ሀገር ውስጥ አልተለመደም። ይሄ እና ለልጆች ምናምን አይባልም። አስቤዋለሁ ግን ማየው ነገር ከነገሮቹ እንትን የተነሳ ኖ አይደለም። አረብ ነገር ይመስለኛል ያወራው አረብኛ ነው እና ለማንኛውም ነገር ያነሳውላችሁ ልጅ ምናምን በሚለው ነገር ነው። ልጅ የሚባል ነገር ብዙ ማያሳስባት መሀን የሆናችሁ ያልወለዳችሁ ለምን ብላችሁ አትበሉ። ምክንያት አለው። ብዙ እንትን አይደል፣ አያጓጓም። ይሄ ዓለም አያጓጓም። ቀላል ጋይ በጣም ከባድ ነው። በጣም ከባድ ነው። ከጊዜ የሆነ በጣም እንትን ብሏል። ትዳር የለም ማለት ትችላላችሁ። የእውነት ሁሉም ተፋቶ